እግዚአብሔር ጸጋ ይብዛላችሁ። ጸጋ በስቶልኛል። በጣም ደስ ብሎኛል። እኔ በጣም ደስተኛ ነኝ። እናንተስ? ያው ባላችሁበት ሆናችሁ እኔም በጣም ተደስቻለሁ ካላችሁ አዎ ምላሻችሁ እዛው ላለው ለመንፈስ ቅዱስ ለአባታችን ለጌታ ለኢየሱስ ክርስቶስ ለአብ ለመንፈስ ቅዱስ ይሁን። ይሄ እውነት በጣም ለኔ እየገባኝ ነው። ምክንያቱም ከናንተ ጋር እየተማርኩ ነኝ። አስተማሪው ራሱ መንፈስ ቅዱስ ነውና አይደለም። አስተምራችኋለሁም አልልም። የእውነት መንፈስ በመጣ ጊዜ ያስተምራችኋል ነው ያለው። የእውነት መንፈስ አየር ላይ ሆኖ ነው የሚያስተምረው አይደለም። የእውነት መንፈስ ሰው ሆኖ በሰው ያስተምራል። እናንተ ራሳችሁ ሆኖ በእናንተ ውስጥ ተገልጦ የእናንተን ማንነት በእናንተ ውስጥ እየሰራ ያስተምራል። የእውነት መንፈስ እንደዛ ነው። እርስ በርስ ወንድማማች ስንሆን እርስ በርስ እንማማራለን። ደግሞ በግል እንማራለን። የግል ህይወት በግል ህይወት መማር በጣም ጠቃሚ ነው። በግል ህይወት በግለኝነት እኔ የእግዚአብሔር ልጅ ነኝ ገዢ ነኝ ብለን ራሳችንን ማወቅ በጀመርንበት ዕለት የተወለድኩት እኔ ብቻዬን ነው የመጣሁት። የማንንም ነፍስ የማንንም እስትንፋስ የማንንም አካል አልተቀበልኩም። የራስን የግልን አካል ተቀብዬ የራስን እስትንፋስ የራስን አየር ተንፍሼ ነው የሚኖረው ብለው የሚያስቡ ግላዊ የሆኑ ሌሎችንም ለማዳን ሌሎችንም ነፃ ለማውጣት ወደፊት እጆቻቸውን ይዘረጋሉ፣ ይንቀሳቀሳሉ። ስለዚህ ማንን ነው የምታመልኩት? የምታመልኩትን አወቃችሁ? አሁንስ በጣም አውቃችኋል ብዬ ነው ማስበው። ምክንያቱም በእኔ ሆኖ ትንሹን የአርስቱን ጅማሬ የጀመረው በእናንተ ሄዶ መንፈስ ቅዱስ በጣም በትልቁ በኃይል ረክጦ እንዳስተማረ ይገባኛል። እኔም በጣም ተምራለሁ። ያው ሳምንቱን ባየነው ትምህርት ላይ እኔ እያንዳንዱ ትምህርት ላይ በጣም ህይወቴ እንደተለወጠ ብዙ ዕውቀት ይዤ ከአንድ እርምጃ ወደ ሌላ እርምጃ እንደተራመድኩ በጣም አይቻለሁ። በጣም የጌታ ጸጋ ስራውን እየሰራ ነው። ስለዚህ ማንን እንደምናመልክ ካወቅን ያው እግዚአብሔርን አውቀናል። እግዚአብሔርን ሳናውቅ ካመለክን እግዚአብሔር ደግሞ ማን እንደሆነ ማወቅ ካልቻልን የምናመልከው አምልኮ ፍርሃት ነው የሚሆነው። ፈርተን ነው እንዳይገለን እንዳያጠፋን የሆነ በቃ የሆነ አጥፊ አካል በማስፈራራት እንደዚህ ካልሆንክ እንደዚህ አደርጋለሁ ብሎ እግዚአብሔር መጥቶ በማስፈራራት እንደሚመለክ አይነት አምልኮ ነው ካላወቅን የምናመልከው። ግን ካወቅን ልክ የአካላችን ያክል አቅርበን በፍቅር የኛ ራስ እንደሆነ አውቀን እናመልካለን። ራስ የራሱን አካል ንጽህና የራሱን አካል ጥንቃቄ እንደሚጠብቅ ሁሉ እኛን እየጠበቀ እሱን እንድናመልክ እንደሚያደርግ አውቀን እናመልካለን ማለት ነው። እና ያው አጥር አርጌ እያወራው ያለሁት እንደገና ብዙ ጊዜ ይህን ደጋግመን እያነሳን ልንማር በትምህርታችን እያነሳን ልናውቅ ስለሚገባን እውነተኛ አምልኮ የሚለውን ገና መግቢያ አካባቢ ብቻ ነው እየነካካው ያለሁት። ብዙ ገና ሰፋ አድርገን የምናያቸው ነገሮች አሉ። ጫፉን ገና እንደ መግቢያ እየነካው እያለፍኩ ነኝ። ስለዚህ ማንን እናመልካለን የሚለውን ባለፈ አይተናል። አሁን ደግሞ አምልኮን የሚያመልኩት እነማን ናቸው የሚለውን እናያለን። አምልኮን የሚያመልኩት እውነተኛ አምልኮን የሚያመልኩት እነማን ናቸው? ዳግመኛ የተወለደ
እንዴት ዳግመኛ እንደተወለድን ሁሉ አይተናል። የት እንደምናመልክም አይተናል። መቼ እንደምናመልክም አይተናል። ማንን እንደምናመልክም አይተናል። ነገር ግን እነማን ናቸው ይህን አምልኮ እያመለኩ ያሉት? አሁን ማን ነው ይህንን አምልኮ እያመለከ ያለው ብለን ራሳችንን ወደ መጠየቅ እንመጣለን። ማን ነው ይህን አምልኮ የሚያመልከው? አመልካለሁ እያለን ነው። እሺ እኔም አለሁበት፣ እኔም እያመለኩ ነኝ ካለን ሌላ ሰዎችም እያመለኩ ነው ብለን ካሰብን የሚያመልኩት ምን አይነት ሰዎች ናቸው በሚል ላይ ነው በደንብ ማወቅ ያለብን። ብዙ ጊዜ ይሄ መወዛገብ አለ። ሁሉም በእውነት እያመለከ ያስመስላል። ያኛውም ሁሉም ከኛ ጋር እኛ እያለን ካለው ነገር ጋር ተመሳሳይ ሊያደርግም ይችላል። ወይ ተቃራኒ ሆኖም ከኛ ወይ የሚበልጥ አይነት ራሳቸውን ሊገልጡ ይችላሉ። እሺ ታዲያ እውነተኛ አምልኮ እያመለኩ ያሉት እነማን ናቸው? መስፈርቱ ምንድነው? የነሱ እውነተኛ አምልኮ ማምለካቸውን የሚገልጸው ምንድነው የሚለው ነገሮችን ስናነሳ እውነተኛ አምልኮ የሚያመልኩት ከመንፈስ የተወለዱ ናቸው። ከመንፈስ ሳይወለዱ ማስመሰል ይቻላል እንጂ ማምለክ አይቻልም። ማስመሰል ሃይ ኮፊ መስራት ይቻላል፣ ግን አይደሉም። ዳግመኛ ካልተወለዱ ወራሾች አይደሉም። ስለዚህ ወራሾች ካልሆኑ ደግሞ የእግዚአብሔር ባህሪ በውስጣቸው ስለሌለ አይደሉም ነው። ወራሾች ማለት የባህሪው ተካፋዮች ማለት ነው። የባህሪው የእግዚአብሔር ባህሪ ተካፋይ እንደ እግዚአብሔር እሱ እንደሚኖረው እንደ አእምሮ ስፋቱ ዓለምን እንደሚገዛው እንደ ገዥነቱ እንደ ኑሮው እንደ ማንነቱ እንደ ባህሉ እሱ በሰማያዊ ስፍራ ያለውን ባህል ምን አይነት ባህል ነው? ኑሮው እንዴት ነው? እግዚአብሔር ምን አይነት ኑሮ ነው የሚኖረው? ኑሮውን መኖር ነው አምልኮ እያልን ያለ ነው። አምልኮ ማለት ሰማያዊ ኑሮ ማለት ነው። ሰማያዊ ኑሮ በሰማያዊ ስፍራ ኖረን ማሳየት፣ ዜግነታችንን ማሳየት ነው። ስለዚህ የሚያመልኩት እነማን ናቸው? የአንድ ሀገር ዜግነት ሳይኖረን የአንድ ሀገርን ቋንቋ ልናውቅ እንችላለን፣ ወይም ባህሉን አጥንተን ልናገኝ እንችላለን። ባህሉ እንደዚህ ነው ምናምን ልንል እንችላለን። ዜጋ ግን አይደለንም። የዛ ሀገር ዜጋ አይደለንም። የተወለድንበት ሀገር አይደለም። ያደግንበት አይደለም። የአንድን ሀገር ዜግነት ወይም የአካባቢውን ሁኔታ ማወቅ የሚችለው ሰው እዛው ተወልዶ እዛው አድጎ ሁኔታውን ሁሉ በተግባር በህይወት በአይን ያየ ነው። በጆሮ ከሰማ ይልቅ በአይን ያየ ይበልጣል። ስለዚህ ብዙ ሰዎች በጆሮ ሰምተው ያን ነገር በቃ ለማሳየት ይሞክራሉ እንጂ በእውነት አያመልኩትም። ስለዚህ በእውነት አምልኮን የሚያመልኩ ሰዎች በዛው በእውነተኛው ዓለም ውስጥ የተወለዱ፣ በዛው የሚኖሩ፣ በዛው ያለውን ባህል የሚያሳዩና ያን ቋንቋ ናቲቭ ሆነው ወይም የሀገሩ ቋንቋ ተናጋሪ ሆነው የሚናገሩ ሰዎች እውነተኛ አምልኮን እዛው ያመልካሉ ማለት። ለዛ ነው እውነተኛ አምልኮን ለማምለክ መጀመሪያ አስቀድመን መወለድ ግዴታችን ነው። ካልተወለደን እዛ ያለውን ነገር ማወቅ አንችልም። ገና ተወልደን ሕፃን ሆነን እያደግን ልንሳሳት እንችላለን። ቋንቋን ልናበላሽ እንችላለን። ብዙ ነገር ልንሳሳት እንችላለን። እዛ ውስጥ ያለው መሳሳት ተወልደን እያደግን የምንሳሳተው መሳሳትን እግዚአብሔር ይቀጣል? እግዚአብሔር አይቀጣም፣ ያስተምራል እንጂ። ስርዓትን እንድንማር አቅጣጫውን ያሳያል እንጂ ቅጣት የሚባለው ጭራሽ ማጥፋት ነው። እግዚአብሔር ስርዓትን እኛን እያስተማረ ያሳድገናል። ባህሉን እያስተማረ ያሳድገናል።
መንፈሱ ይህንን ሁሉ ከውስጣችን ሆኖ ከኛ ጋር ሆኖ ያስተማረ በገባንበት በወጣንበት ሁሉ ያስተማረ ያሳድገናል። ከተወለድን በኋላ ብዙ ነገር ልንሳሳት እንችላለን። ዳግመኛ የተወለደ ሆኖ ወይም በክርስቶስ ያመኑ ሰዎች ሊሳሳቱ ይችላሉ። እግዚአብሔር በራሱ እነሱን ያስተምራል። እኛ ግን ሌሎች ብዙ ሰዎች ይፈርዳሉ በሰዎች ላይ ቆመው እንደዚህ እንትና ብለዋልና ይሄ በቃ ልክ አይደለም ምናምን ለራሳቸውም ራሳቸው ሳይኖሩ በቃ ለመፍረድ ይቆማሉ። ስለዚህ ለራሳቸው የኖሩ ሰዎች በመንፈሳዊ ዓለም ውስጥ የተወለዱ ሰዎች ሌሎችን ታናናሾችን ገና ዕውቀት የጎደላቸውን ገና ወደ ዕውቀት እየመጡ ያሉትን ይሸከማሉ፣ ያሳድጋሉ። ወደ ፍጹም ሙላት እስከምንደርስ ድረስ ነው ደግሞ እድገታችን። እኔ አድጌ ጨርሻለሁ ማለት ይሄ ትክክለኛ ነገር አይደለም። እውነተኛ አምልኮን የሚያመልኩት አድገው የጨረሱ ሰዎች ናቸው እያልኩ አይደለም። አድገው የጨረሱ ሰዎች እውነተኛ አምልኮን ያመልካሉ አይደለም። እውነተኛ አምልኮን የሚያመልኩ ሰዎች በእውነተኛ ዓለም ውስጥ የተወለዱ ሰዎች ሆነው እያደጉ ማንም ሳያስተምራቸው፣ ማንም ሳይገስጻቸው፣ ማንም አቅጣጫ ሳያሳያቸው፣ በምንም ፍርሃት ሳይሆን፣ በምንም ድንጋጤ ሳይሆን በትክክል የገባቸውን እውነት በማወቅ ብቻ ራሳቸውን በራሳቸው እያስተማሩ ከሌሎችም እየተማሩ ከሰማይ የወረደውን የእግዚአብሔርን እውነት እያወቁ ቀጥታ እያደጉ እግዚአብሔርን እያመለኩ ያድጋሉ። ስለዚህ እድገታቸው እንኳን ከሰው ከሚሰሙት ይልቅ ከራሳቸው ከሚሰሙት ወይም በውስጣቸው ካለው ከተመገቡት ከማንነታቸው የሚያሳዩት እድገት በጣም ይልቃል። ስለዛ ነው ብቸኛ ግለሰብ መሆንና ራስን ማወቅ በጣም ለእድገት ፍጥነት ይሰጣል። ከሰው በየጊዜ የምንጠብቅ ብዙ ነገር የምንጠብቅ ከሆነ አናድግም። ብዙ ጊዜ ሚዲያ ላይ ምን ላይ የተለያየ ነገር ይለቀቃል። ሰዎች ብዙ ይሰማሉ። በጣም ጥሩ ነው። መስማት በጣም ጥሩ ነው። ማንበብም በጣም ጥሩ ነው። ራስን ለማሳደግ ከሆነ በጣም ጥሩ ነው። አንዳንዶቹ ደግሞ እዛ ውስጥ ገመድ ውስጥ እንደገባ እንስሳ እዛው ታስረው ራሳቸውን መፍታት በማይችሉበት ነገር ውስጥ ይገቡና እዛው ታስረው ይቆያሉ። ማለፊያ መንገድ የነበረውን ሁሉ ደግሞ ቋሚ የነሱ ገመድ አድርገው እዛው ይቆማሉ። ገመድ ውስጥ ገፍተው እዛው ይቆማሉ። ብዙ መራመድ ሲገባቸው በችካል ተቸክለው እዛው ይቀራሉ። ስለዚህ ይሄ አይነት ነገር ውስጥ እንድትገቡ አልፈቅድም፣ አልነግራችሁም፣ አልመክራችሁም። እነማን ነው የሚያመልከው? በመንፈስ የተወለዱ ያመልካሉ፣ እውነተኛ አምልኮን ያመልካሉ። እግዚአብሔር መንፈስ ስለሆነ የሚያመልኩትም በመንፈስ ነው የሚያመልኩት። እግዚአብሔር መንፈስ ነው፣ የሚያመልኩትም በመንፈስ ነው የሚያመልኩት። በመንፈስ ደግሞ የሚያመልኩ ሰዎች ወዲያውኑ ራሳቸውን ካገኙ በኋላ ሌሎችን ለማገዝ ነው የሚሮጡት። ሌሎችን ወደዚህ ዕውቀት ለማምጣት ነው የሚሮጡት። ዮሐንስ ወንጌል ምዕራፍ 4 ላይ የሰማርያ ሴት በሰዓቱ እኮ የእስራኤል ሰዎች ወይም ከይሁዳ የመጡ ሰዎች ከኢየሩሳሌም የሚሄዱ ሰዎች በሰዓቱ እሷን ያዩ ሰዎች ጌታ ኢየሱስ ራሱ ስለሷ የተናገረውን እሷ አመንዝራ እንደሆነች እንደተናገረ ቢሰሙ ኖሮ እቺ ኃጢአተኛ ሴት ብለው በሷ ላይ ብዙ ነገር ያወሩ ነበር። ሴትዮ አሁን እንደሰማች ብቻ አሁን ማምለክ ጀመረች። አሁን እሷ እውነተኛ አምልኮን ጀምራለች ማለት ነው። ወዲያውኑ ማሰረዋን ተሸክማ የመጣችውን እንስራ እዛው ውሃ ዳር ጥላ ጌታ ራሱ ሂጂና ለወንድሞችሽ ለእህቶችሽ ተናገሪ ብሎ ገና ምንም ነገር ሳይናገር በራሷ በረረች።
ብድግ አለችና እኔ ሰምቼማ ይህ አይነት ነገር እኔ ሰምቼ እዚህ መቀመጥም አልችልም፣ እኔ መቀመጥ አልቻልኩም፣ እስቲ ትንሽ ቆይልኝ ጌታዬ፣ ከዚህም እንዳትሄድ እዚሁ ጠብቅልኝ፣ እኔ አሁን ተመልሼ መጣሁ አለችና ወዲያውኑ በረረች። አሁን ጌታ ኢየሱስን ጥላ ነው የሮጠችው አይደለም፣ ጌታ ኢየሱስን አልጣለችም፣ በልቧ ይዛ ሮጠች። ጌታን ተሸክማለች። አሁን በቃ ሙሉ በሙሉ የጠጣችው ነገር ከውስጧ ይፈልቅ ዘንድ አስጨንቋት ነው የሮጠችው። ስለዚህ በጣም ፈጥና ሮጠችና ከተማ ደረሰች። ከተማ ከደረሰች በኋላ ሰዎች ቶሎ ብላችሁ ኑ፣ እዚህ ጋር መሲህ መጥቷል። እኔ እንኳ መሲህ እንደሆነ ልቤ በቃ ተረድቷል። እናንተም እሱ እንደሆነ ራሳችሁ መታችሁ ተመልከቱ። በቃ እሱ እንደሆነ መመልከት አለባችሁ፣ ማወቅ አለባችሁ፣ የሚናገረውን መስማት አለባችሁ ብላ ወዲያውኑ ሮጠች። ጌታ ኢየሱስ እዛው ቁጭ ብሎ ጠበቃት። ብዙ ሕዝብ ይዛ እንደምትመጣ ያውቃልና ጸጥ ብሎ ጠበቀ። የአምልኮ ለእግዚአብሔር የሚገባው የአምልኮ ረሃብ ነው በውስጡ የነበረው። በኢየሱስ ውስጥ ለእግዚአብሔር የሚመጣ የአምልኮ ረሃብ፣ ሰዎች እግዚአብሔርን ሰምተው ለእግዚአብሔር የሚያመጡት ለእግዚአብሔር የሚያቀርቡት የአምልኮ ረሃብ ነበረውና እና የአምልኮ ጥማትም ነበረውና የአምልኮ ረሃብና የአምልኮ ጥማት ወይም እግዚአብሔርን የሚያመልኩ ወንድሞች በስተው እንዲመጡ ፍላጎት ይዞ ቁጭ ብሎ ነበር። ደቀ መዛሙርቶቹ እኮ እኛ እኮ ላንተ ምግብ ገዝተን አምጥተናል ብላ አሉ። እኔ በልቻለሁ አለ። አሁን በልቻለሁ፣ በጣም በልቻለሁ። አሁን ጠጥቻለሁ፣ በጣም ረክቻለሁ። ድካም በኔ ውስጥ የለም። አሁን በጣም ብርቱ ሰው ነኝ። አሁን ለሰማርያ ከተማ ሁሉ ወንጌልን ሰበኩ እኮ በአንድ ደቂቃ ውስጥ፣ በትንሽ ደቂቃ ውስጥ እዚሁ ቁጭ ብዬ ለሰማርያ ሕዝብ ሁሉ ወንጌል ሰበኩ። ሃሌሉያ! እኔም አሁን በዚች ቦታ ላይ ቁጭ ብዬ ማንም በሌለበት ማንም ባልሰማበት እዚሁ ቁጭ ብዬ ለዓለም ሕዝብ ሁሉ ወንጌል ሰብቻለሁ። ጥማቴ እሱ ነበር። በኔ ውስጥ ያለው መንፈስ አሁን በጣም ሐሴት እያደረገ ነው። በጅማሬው ላይ እንደነገርኳችሁ ገጠሬ መሆኔ አይደለም። አንተ ገጠር መሆን የለብህም፣ አንተ ከተማ ላይ ነው መሆን ያለብህ ብትሉ አልሰማችሁም። እሱ አይደለም ትልቁ ጉዳይ። ጥማቴ ከተማም ይሁን ገጠርም ይሁን እውነተኛ አምልኮ እግዚአብሔር በአደባባይ ላይ ሲመለክ ማየት የኔ ጥማትና የኔ ረሃብ ነው። የጌታ የኢየሱስ ክርስቶስ ረሃብም ይሄ ነበር፣ ጥማቱም ይሄ ነበር። ሴትዮዋ በሮጠች ሰዓት እሰይ አሁን ተሳካልኝ አለ። በእናንተ ሩጫ እግዚአብሔር በሰማይ ሆኖ ይደሰታል። ጌታችሁ ጌታ ኢየሱስ ክርስቶስ ይደሰታል። እናንተ ለዓለም ሁሉ ይህንን ወንጌል ያወቃችሁትን ዕውቀት መናገር ስትጀምሩ እግዚአብሔር በሰማይ ሆኖ ደስ ይለዋል። አዎ ማሰሯችሁን አሁን ጣሉ። የምታመልኩት እናንተ ናችሁ። በእውነት የምታመልኩና በእውነት በመንፈስ የምታመልኩ እናንተ ናችሁ። ከዚህ በፊት አመንዝራ ተብላችሁ ልትሆኑ ትችላላችሁ። ከዚህ በፊት እግዚአብሔርን የማያውቅ ኃጢአተኛ፣ በቃ ሲጋ ምናምን በጭንቀት ዓለም ውስጥ ተውጣችሁ በብዙ ሁኔታ የራሳችሁን ማሰሮ ተሸክማችሁ ባዶነታችሁን ተሸክማችሁ በየጉድጓድ አጠገብ የሚያለመልበኝ ድምጽ ይሰማለሁ፣ የእግዚአብሔር ቃል ከእንትናል ቢሰማ ያድነኛል ብላችሁ ሮጣችሁ ብዙ ሚዲያ ተከታትላችሁ ብዙ ለፍታችሁ ለጤናችሁ የሚሆነውን ነገር ለምናችሁ የሚሆነውን በስጋዊ አቅጣጫ ብቻ ተጉዛችሁ ለፍታችሁ የኖራችሁ ሰዎች ልትሆኑ ትችላላችሁ። አሁን በሰማችሁት በሰማያዊ ስፍራ ላይ ናችሁ። አምልኳችሁ አሁን በመንፈስ ለመንፈስ ነውና እንዲህ ያላችሁ ሰዎች ናችሁ የሚለውን ሲሰሙ አሁን ልባችሁ እንደበረረ ይገባኛል። እኔም እየበረርኩ ነኝ፣ በጣም እየሄድኩ ነኝ። አሁን እየበረርኩ ነኝ። ምክንያቱም መስማት ላለባቸው ሁሉ ላሰማ በጣም እየበረርኩ ነኝ። እንትና ስማ በለው ነው። አሁን ስማ ነው እያልኩ ያለሁት። ስማ፣ ራስህን እንደዚህ እወቅ። ቤዛችሁ መጥቷል።
ሴትዮዋ እንደዚህ ነው አለችው። መሲህ የሚባል እሱ ሲመጣ ያኔ እሱ ሲያስተምረን የዛኔ ይህን አይነት አምልኮ እናመልካለን ነው ያለችው። ከዛ እኔ እኮ እሱ ነኝ ራሴ ነው የመጣሁት፣ መሲህ እኔ ራሴ ነኝ እኮ ሌላ አይደለሁም። አሁን እኮ ካንቺ ጋር ያለው ወይኔ መሲህን ያክል አገኘው እንደ እኔ አመንዝራ እኔ እንደዚህ የኖርኩ መሲህን እኔ ራሴ አገኘሁ እንደ ካለች በኋላ ኧረ መሲህን ካገኘውማ ምን ሌላ ነገር ያስፈልገኛል? መሲህን መስበክ ነው። ስለዚህ መሲህን ያገኛችሁ መሲህን ስበኩ። እሱንስ የሰማችሁ እሱን ስበኩ። የምትሰብኩት እሱን ነው እንጂ ሰውን አይደለም። የምትሰብኩት ስጋን አይደለም፣ የምትሰብኩት ጌታን ነው። ስለዚህ እውነተኛ አምልኮ ማምለክ ሲጀመር እንደዛ ነው። ይዘን የመጣነውን እንስራ ነው ምን ወረውረው፣ ዶክመንታችንን ነው ምን ወረውረው፣ ምናችን ነው ምን ወረውረው፣ ሀብታችን ገንዘባችን ነው ምን ወረውረው። በቃ ዘመድ የበዛ ዘመዳችን ወይም የያዝነው ከፍታ ነው ብለን የያዝናቸው በእጃችን የሞላውን ሁሉ ባዶ ነገሮችን ሁሉ ወርውረን ወደ ፊት ሩጫ እንጀምራለን። አሃ እኔ ለካ እውነተኛ አምልኮን እያመለኩ ነኝ ማለት ስንጀምር ስናውቅ፣ አሁን እኮ እውነተኛ አምልኮ ማምለክ ጀምረሻል ሲል ይህ ዕውቀት ወዲያውኑ ገባላት። ልትቀዳ የመጣው ምንጭ የሚፈልገው ማሰሮ እዛው ከማሰሮ ጋር ምንጩ እዛ ሲቀር፣ እሷ ደግሞ በሷ ውስጥ እሷም ራሷ ከሸክላ የተሰራች ራሷን አወቀችና በሷ ውስጥ የተቀዳውን ለዘላለም የማይደርቀውን ምንጭ ይዛ ወደ ከተማ ሮጠች። በቃ ለዘላለም ከዚህ በኋላ እሷም አትጠማም፣ እሷን የሰሙትም አይጠሙም። መጠማት የሚባል ነገር የለም። ሁሉም መጡና አራ እኛ ሁላችንም ከዚህ ለራሳችን መቅዳት እንጀምራለን አሉ። አራ አንቺ ለራስሽ ቀዳሽ፣ በቃ ይበቃሻል፣ ከዚህ በኋላ እኛ ራሳችን ይሄው አውቀናል፣ እየቀዳን ነው አሉ። እየቀዳን ነው፣ በትክክል ይሄ መሲህ ነው አግኝተናል አሉ። ሃሌሉያ! ከዚህ ሰዓት ጀምራችሁ እናንተ ናችሁ የሚሰማ፣ አንተ ራሴ አንቺ ራስሽ ነው፣ ራሳችሁ ናችሁ። እውነተኛ አምልኮን ማምለክ እንደዚህ ነው። አሁን የት ነው ያለህ? የት ነው ያለሽ? የት ተቀምጠሻል? የት ተቀምጠሃል? የት ናችሁ? ይህን ድምፅ እየሰማችሁ ያላችሁበት ቦታ እንዴት ነው? ህይወቴ ከዚህ በፊት ምን አይነት ነበር? የሚወደድ ነው የሚጠላ ነው? ሰዎች ያደንቁ ነበር? በሰዎች ዘንድ አድናቆት ነበር ወይ? ምን አይነት ነው? ፍላጎቴ ምንድን ነው ደግሞ? ይህን ነገር ካወቃችሁ አሁን በጣም ደስ ይለኛል። በጣም የጠገብኩ መሰለኝ። ይህን ለእናንተ ሳውራ በጣም ውስጥ ጠገበ፣ በጣም ጠገበ። ይህን ያክል ጸጋ ከውስጥ ሲፈስ በማየቴ ውስጥ ጠገበ። ሃሌሉያ! ጸጋ ይብዛላችሁ። ስለዚህ እውነተኛ አምልኮን የሚያመልኩት ዳግመኛ የተወለዱ በሰማያዊ ስፍራ ያሉ በመንፈስ ለመንፈስ አምልኮን የሚያቀርቡ ከስጋና ከቁስ ዓለም የወጡ የእግዚአብሔር ልጆች ናቸው። ስለዚህ አሁን ያለነው በሰማያዊ ስፍራ ነው። አሁን የተቀመጥኩት እኔ ራሴ፣ እኔ ብላችሁ ለራሳችሁ እዛው አውጁ። እኔ ራሴ የተቀመጥኩት አሁን በሰማያዊ ስፍራ ነው። ይቺ ቦታ እግዚአብሔር ያለበት ቦታ ነው። ያዕቆብ ከዚህ በፊት ቦታውን አያውቅም ነበር። ሎዛ ላይ ሄዶ ተኝቶ በጣም በጭንቅ ድንጋዩን ትራስ አድርጎ በተኛበት ሆኖ ሰማይን ሲመለከት ሰማይ ከምድር ጋር የተጋጠመበት የራሱን ማንነት አገኘ። መስላል እሱ ራሱ ያዕቆብ ነበር። ሰማይና ምድርን ያገናኘ መስላል እሱ ራሱ ያዕቆብ ነበር። ከዘሩ ነው ሰማይና ምድርን የሚያገናኝ መስላል የሚወጣው። ጌታ ኢየሱስን ከእስራኤል ወይም ከዘሩ እንደሚወጣ ወይም መንፈስ የሆነ አምላክ የሰውን ዘር የጠፋውን
ወደ ምድር የወረደውን የዘቀጠውን ወደ ክብሩ የሚመልስ ከሱ እንደሚገለጥ በተኛበት ሆኖ አየና እሰይ እቺ ቦታ የእግዚአብሔር ቤት ናት አለ። ማንም የለም እኮ ዙሪያውን ቢያይ ከሱ ጋር የሚያመልክም አልነበረም፣ የሚዘልም አልነበረም፣ የሚጮህም አልነበረም። ግን ይሄ ቦታ የአምልኮ አዳራሽ ነው አለ። እግዚአብሔር እዚህ ነው ያለው አለ። ሰማይና ምድር ተገናኝቷል እዚህ ጋር አለ። እዚህ ጋር ክብር አለ አለ። አሁን የተቀመጥሽበት ቦታ ላይ ሰማይና ምድር ተገናኝቷል። ሃሌሉያ! ሰማይና ምድር ተገናኝቷል በሉ። እዚህ ጋር እኔ በተቀመጥኩበት ቦታ ሰማይና ምድር ተገናኝቷል። ስለዚህ እኔ ከእግዚአብሔር ጋር አሁን ቀጥታ ግንኙነት እያደረኩ ነኝ። መላእክቶች በሰማይ ያሉ የእግዚአብሔር ሰራዊቶች በኔ ላይ ቆመው ሲወጡና ሲወርዱ አሁን ይታየኛል። እኔ አሁን እውነተኛ አምልኮ ውስጥ ነኝ። ትናንትና የነበረኝ አመለካከት ከላይ ላይ ወደቀ። ሃሌሉያ! ይሄን ኃይል ተላበሱ። አሁን ከዚህ ሰዓት ጀምራችሁ እናንተ በትክክል እግዚአብሔርን የምታመልኩ የእግዚአብሔር ልጆች ናችሁ። ራሳችሁን በትክክል አውቃችሁ እንደሆነ ከዚህ በኋላ በቦታ የማይገደብ አምልኮ በእናንተ ይጀመራል ማለት ነው። ስለዚህ ይህንን እውነት ለወንድሞቻችሁ አካፍሉ፣ ተናገሩ፣ ሲበኩ፣ አትደብቁ፣ አትፍሩ። ስለዚህ ክብር ለአምላካችን ይሁን። በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት የተባረከ ይሁን። እንቀጥላለን። ማራናታ